ብፈራው ይሄ ነገር ምን ሊያልቅልኝ አልቻለም፣ ሊለቀኝ አልቻለም። ቤተሰቦቼ አንድ ነገር አብረን እንስራ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውዶቼ ማሮቼ እህቶቼ ወንድሞቼ ሰላም ናችሁልኝ? እንዴት አደራችሁ? ከኔ ጋር አልሐምዱሊላህ ሰላም ነው። የጁማ ስራ እንግዲህ እያንደባደበን ነው ማለት ነው። ይህን ነገር ስማን ነው እንደኛ የሚፈራው በአላህ እንዴን አውሬ የመሰለ ነገር እንደው በጣም ነው የምፈራው። ይሄንን የልጇ ሰራተኛ ተኝታለች፣ እኛ የሰራሁትን ተነስታ ትበላለች። እንዴት እንደሚያስፈራኝ ነገር ይሄ ነገር ወደች። አባንተ ደግሞ ስልኩ ደግሞ ይንሸራተታል። እናክዳችኋል እና ቤተሰቦቼ እንዴት ናችሁልኝ? ከኔ ጋር አልሐምዱሊላህ። እንዴት ይዛችኋል? የመዳም ስኮስሽና ይሄ ነገር ነው። ቁጭ ብዬ ልስራ እንጂ ወገቤን እንኳን ምን ወላሂ ወገቤን እየተቅለበለበ ነው። ጠዋት እንነሳለን። አሁን 4 ሰዓት ነው። የድመቶቼን አርቄ ከዛ ሻርፕቼ ቁርስ ሰርቼ ከዛ ሰዎች የበሉን የስነሱልኝ ክፍልን አጸዳሁኝ። መጀመሪያ ግን እንደተነሳ ምን አደርጋለሁ መሰለች እና ሊጥ አቦካለሁኝ። ሊጥ አብኩቼ ከዛ ሻይ እጥዳለሁ። እዚህ ሀገር ሻይ የሚፈላው ሱካሩን መጀመሪያ ቅልጥ ያደርጉና ቀይ ሲመስል ከዛ ሻይ ቅጠል ይጨመራል። ውሃ ይጨመርና ማለት ነው። ሻይ ቅጠል ይጨመራል። ስንተከተክ ወተት ይገባል። ከዛ ሄል ይጨምራለሁ። እሱ እስከሚፈላለኝ ፍጄ 1 ሰዓት ነው የሚተከተከው ወተቱ። ሳሎኔን አጸዳለሁ። ከዛ የድመቶቼን አጣርጌ የድመቶቼ ክፍል ምን ክፍል ነው ያው ሳሎን ቤቱና ምሳ የሚበሉበት አንድ ነው የድመቶች። ያ ግን የእነሱን አካባቢ ከሳሎን ቤቱ ወደ እነሱ መጥቼ አጸዳለሁ። ከዛ ሊጤን ደግሞ ቆራርጥና እዳምጥና ላስቲክ አልብሼ አስቀምጠዋለሁ። አስቀምጬ እነሱ ሲነሱልኝ ከዛ ቁርሴን ትኩሱን ነው የሚወዱት። ትኩሱን እየዳመኩኝ ከስር ሱፍራዬን ደርድሬ ሁሉን ነገር አቀራርቤ ነው የምጠብቃቸው ሲነሱ ማለት ነው። አይተኝም ደግሞ የዚህ ሀገር የሳውዲ ሰራተኞች ነው ታደራችሁ በአላህ ተኝተው ነው የሚውሉላችሁ። እዚህ 8 ሰዓት ነው የምትነሳው ሴትዬ። ከዛ እዚህ ከውስጥ የሚወጣው ቆሻሻ ወደችዬ አያስጠላችሁም? አሁን ሄዳለች ነው ሐኪም ቤት። እሺ አሁን ሄዳለች ነው። በር ከክ ባለ ሰዓት የመጣች እየመሰለኝ ስልክ ደግሞ እየተንሸራተተ ነውና ከፍ ነው ነው ከክ ባለ ሰዓት በሩ እየደነገጥኩ ነው ማለት ነው። ከዛ ቁርሳቸውን ከስር ሰርቼ አቀራርቤ ወደ ክፍላቸው እገባለሁ። እንግዲህ እንደ ጦጣ ከአንዱ ክፍል ወደ አንዱ ክፍል መዝረት ነው። ከዛ አሁን ቤቴን አጽድቼ ጨርሼ ነው። ልብስ ዛሬ አላጥብም ማለት ነው፣ ነገ ነው የማጥበው። ከዛ ምሳዬን ይሄንን ነገር ነው የምሰራው ዛሬ። ግማሾቹ ልጆቹ አይመጡም ማለት ነው። እንደው አያስፈራችሁም? በአላህ ይሄ ነገር 50 ሀገር የመሰለ ምንድን ነው የሚመስለው? እናታችሁ አውዝ ቢላህ እንደው ማነው መጣብኝ ሲመጣብኝ እላለሁ። ከዛ በር እየተከፈተ ነው ሳሎን ቤቱ። ከዛ ይሄንን አሁን እኔን የምሰራው ብላለኝ ከታትፌ
ሽንኩርት ከታትፌ አዘገጃጅቼ ሩዝ አውጥቻለሁ፣ አጥቤያለሁኝ። እጠብቃታለሁኝ ማለት ነው። ያው እሷ ሰራው ብላ ታወራለች። ይህን ጨራርሼ ሽንኩርቱን ከታትፌ ወጥ እንጨት ሁሉ አይቀርም አቀራርቤ ሎሚውን ሁሉ ደረቅ ሎሚ አቀራርቤ ነው የምጠብቃት ማለት ነው። ሰላጣም እሰራለሁኝ እና ውድት ይህን ነገር እንደው እኔ አልወደው፣ ስራው ይደብረኛል። ቆሻሻ ውስጥ ያለው ቆሻሻ ያስፈራል። በዛ ላይ ደግሞ የማይበሉት የላቸው። ይሄ ይሻላል ደግሞ ሌላ ነገር። ይሄ አገራችን ቀንድ አውጣ ታውቃላችሁ ወዶች? ቀንድ አውጣ ውስጡ ስብስብ የሚለው ማለት ነው። እንደሱ ያለውን ከባህር ያወጡና ቅቅል አድርገው ያንን መጠጥ ያደርጉታል ማለት ነው። ቀንድ አውጣ ውስጥ ብስልና እንደው የማይበሉት ጉድ የላቸውም ማለት ነው። ይህ ደግሞ እንትን አለ ደግሞ ኤሊ የሚመስልም አለ። የምታውቁት ታውቃላችሁ? ኤሊ የሚመስል ነገር አለ። እሱንም ራሱ ብሩ ምን ወሬ ያስፈራል። ይህ እንደ ዶሮ ሀገራችን የምናወጣው እንደ ዶሮ የለም ቆሻሻ ያሉት የሚወጣው ማለት ነው። እንደዚህ ስንጥቅ እያረኩኝ አወጣዋለሁ። ያያችሁት ቆሻሻውን። እና የዛሬ ምሳችን ይሄ ነው። ዛሬ ልጅቷ አትመጣም ተብሎ ነው እንጂ የማይሰራ ጉድ የለም አልኳቸው። እሷ ስትመጣ ነገ ትመጣለች። ያው ዛሬ አልተመቻትም መሰለኝ። ዛሬ ጅማ ባይመቻት እኮ ቅዳሜ አትቀርም ትመጣለች። እንደ በር እየተከፈተ ነው። ማን ይሆን እንደዚህ ስንጥቅ እያረኩኝ ያወጣዋለሁኝ ማለት ነው ቆሻሻውን። እሱ ቁጭ ልበል ቁሜ የምሰራበት እግሬ ብታውብት ይላል። አይ ስደት እንደ አይተን የማናውቀውን ብር እየቆጠር ብሩ ወይ ቀዳዳ ይሞላ ከዛሬ ከነገ ያልፋል እያልን እንደው ሀያታችንን መጨረስ ሞት እንድስንጥቅ አድርጌ የውስጥን ቆሻሻ አያችሁት ውዶቼ፣ አትበጣጠስ አወጣዋለሁ ማለት ነው። በጀርባውም በፊት ለፊቱ ልክ ዶሮ ስናጥብ ከጆሮ ከታፋው ውስጥ እንደዛ የምናወጣው ቆሻሻ አለ። ከታፋው ውስጥ ሳብ እያደረግን እንደዛ ልክ እንደዛ ነው። እና ወደትዬ ደግሞ ሰብስክራይብ ላይክ እያደረጋችሁልኝ እሺ የኔ ማሮቼ፣ አሁን ሰብስክራይብ ላይክ እያደረጋችሁ አበረታቱኝ። እንደ እውነት ብር የሚገኘው ከሆነ ማለት ነው። አና ወላሂ ንድከም ስደት አስጠልቶኛል። 7 ዓመቴ አስቡት። እንደው ወላሂ አቅቶኛል እህቶቼ። በዛ የልጆች እናት የልጅ ልጅ ያየሁ እንግዲህ አስቡት። በአምርሜ የታደሉት ይንከባከባቸዋል። እኔ ደግሞ ልጅ አሳድጋለሁ እዚህ መጥቼ ማለት ነው። እና ወላሂ ደክሞኛል። እግሬን ራሱ እያነከስኩ ነው የምሰራው። ውስጥ እግሬን አሞኛል። የምቆምበት በጣም ነው ስራ የሚበዛው። እኔ ጽዳቱንም ልብሱንም በዛ ድመት አለ ቤቱ ጸርቷ እንደ አይበቃው ብታው ጧት ማታ ነው የምጠርገው። በዛ ላይ የእናት ቤት ነው ምግብ የምሰራው እኔ። በፊት 2 ሰራተኛ ነበር። አሁን ግን እኔን እያሳደጊ ነኝ ስላልኳት 6ኛ ዓመቴን ይዣለሁ እዚህ ቤት። እንኳን ይሄው ብቻዬን ነው የምሰራው ያለሁት ማለት ነው። በፊት እንኳን ድመት የለ። ጅማ ልጆቿ እኔ ከመጣሁ 3 ልጆቿ አገቡ፣ 3ቱም ወለዱ ማሻአላህ። እና የልጅ ልጆቿ እዚህ ናቸው። ጎረቤት ነው አንዱ። ጧትም ማታም እየመጣ 2 ዓመቷ ቤቱን ታቋሻለች።
አስጊዜ ቤት ማስተካከሉ ሰራተኛዋ የፈሰሰ ነገር የአሲሩን ምንም እንኳን ወልወል አታደርግም፣ እየረገጠች ነው የምትሄደው። የልጆቿ ሰራተኞች እንዲሰሩ ሴትዬ አያስፈልግም ራሱ ማለት ነው። አንቺ ነሽ የዚህ ቤት ኃላፊነት የምትወስጂው ነው የምትለኝ። እና ወደችዬ አልሐምዱሊላህ ረቢል ዓለሚን ጤናዬን ሰጥቶኛል። ያው ቢደከመኝም ቢያቅተኝም የባሳል ነው። መታመም አለ፣ ብዙ ነገር አለ እና የኔ ማሮች አበረታቱኝ። እስቲ ወላሂ ሰብስክራይብ ላይክ እያደረጋችሁ ቪዲዮውን እየተከታተላችሁ ሸር እያደረጋችሁ በኮመንት አሳውቁኝ። አይዞሽ በሉኝ፣ ጠንክሪ በሉኝ፣ ጠንክሪ የኛ ውድ እናት በሉኝ። እሺ አልሐምዱሊላህ የልጅ ልጅ አይቻለሁኝ እኔ አልሐምዱሊላህ። ያው እየሰራሁ ትንንሾች ልጆች አሉኝ። አንደኛ በ2 አመቱ ትቼው መጣሁኝ። አሁን 8ኛ አመቱን ይዞልኛል ማለት ነው። አልሐምዱሊላህ እና አበረታቱኝ ውዶች፣ እንዳትረሱ እሺ። ሰብስክራይብ ላይክ አድርጎ ከመጡብኝ ዝግት ነው ማረገው እና ላይክ ሰብስክራይብ ኮመንት አስቀምጡልኝ እሺ ውዶችዬ። እህቶቼ ድካምን ታውቃላችሁ። ስደት ላይ ያለ ሰው ነው ስበሳችን የምንረዳዳው እንጂ እዛ ያለ ሰው ምንም ነገር በየቀኑ ብር የምንቆጥር እንደ አፈሩም ምንም ድንጋዩም ብር ነው የሚመስላቸው። ከኛ አንቺ ትሻያለሽ እንደዚህ የሻይ በይው አንድ ነገር እናርጉልኝ ስትሏቸው እኔ ሰው የለኝም በነገራችን ላይ ያንን ይሄን አርጉልኝ ስላቸው የሻይ ነው የሚፈልጉት። ከሱ አንቺ ትሻያለሽ። አሁን አንደኛው ማታ ከሱ አንቺ ትሻያለሽ፣ ልጅ አሳዳጊ ነው እንደዚህ አርጊለት። በጣም ነው የተናደድኩት ማለት ነው። እና እዚህ ብር የሚታፈስ ነው የሚመስላቸው። መቶ ያየው ሰው ብቻ ነው የሚያውቀው ማለት ነው። እና እኛንን የምንተዋወቀው ድካማችንን እንቅልፍ እያማረን ስንታመም ስቆይ አረፍ ልበላለን። ሲደክመን ቆይ ትንሽ አረፍ ልበልና እኛውን ትናንትና በጣም ደከመኝ፣ ጾመኛ ነኝ። ከዛ በፊት ድመቶቹ መጅልስ ነበሩ። አሁን እዚህ ሳሎን አምጥተዋቸዋል ማለት ነው። ቤቱ ግምት ብሎ አሱር ላይ ሂጂና ዝጅ ተባልኩኝ። ያንን ሳጸዳ ትንሽ አረፍ ልበል ብዬ መጡብኝ፣ እየተነጋገሩ ነው። ሲመጡ ዝግት ነው የማደርገው። ከዛ ያንን እያጸዳሁኝ ትንሽ ንተኛ ብዬ ገደም እንዳኩኝ ጮህ ሴትዬ ይሄ ውሃና ይህ የወተት እንትን የሚመጣ አስቤዛ ሲያመጡ እኔ በጣም ነው የሚደብረኝ። አንድ መኪና ውሃ ነው ጭና ያመጣቸው። ያንን እያጋዝኩኝ ወላሂ ማዕረብ አዛና ለራሱ ከዛም ምግቤን እንኳን ሳላቀራረብ ማለት ነው። እና ስቆይ ትንሽ አረፍ እንበላን ስደክመን ቆይ ደብሮኛል ስወጣ ብለን ውጭ ስንዝናና ትንሽ አንል። ያአላህ አልሐምዱሊላህ ረቢል ዓለሚን ሰብሩን አላህ ሰጥቶናል። ውጭ ነኝ የውጭ ማውጣ ቆሻሻ ስደፋ ብቻ ነው ከመጣሁ ወጥቼም አላውቅም። አሁን አንደኛው ልጅ መጣ ማለት ነው። እሱ ብለው በሩን የሚከፍተው ነው። ምን እሁድ ይሄዳል፣ ጅማ ይመጣል። ውትድርና ስልጠና ይሄዳል። የሚያመጣውን ልብስ አጠራቅሞ ያአላህ ከእሁድ ጀምሮ እስከ ጅማ የሚያጠራቅመው ልብስ አንድ ዝበሬ ኪስ ነው ይዞ የሚመጣልኝ። እንግዲህ ነገ ነው የማጥበው አላጥብም ዛሬ። እዛ ነገ አጥቤ ተኳኩሼለት ጅማ ይዞ ይሄዳል። ማነው እሁድ ይዞ ይሄዳል ማለት ነው ደግሞ። እና ማሮችዬ
አልሐምዱሊላህ ረብል ዓለሚን። ጤና ቢኖረን ነው የምንሰራው። አላህ ጤናችንን ይስጠን፣ ትዕግስቱን ይስጠን፣ ብራችንን በረካ ላይ ያድርግልና። ብሩ በረካ ያለው የት እንደሚሄድ እንጃ ነገር ማኛም ወላሂ። እኔ እኮ 1000 ብር በወር አይቼ አላቅም ሀገር እያለሁኝ ምን አይነት እንደሆነ 1000 ብር አቆጣጠሩ ራሱ አላውቅበትም። አሁን ግን 50 ብር እየቆጠሩ የት እንደሚገባን እንጃ ውዶቼ። በጣም ነው ግራ የሚገባኝ። ብሩ ምን እንደምያው ነው እዛም እያልን ያው ሰርተን ያው ነው እና ብራችንን በረካ ላይ ያድርግልን። ከመጡብኝ ዝግት ነው የማደርገው። ዝም የምለው የመጡብኝ እየመሰለኝ ነው። ስቃይ እኮ ነው። እና ወደትዬ እንደ ሰብስክራይብ ላይክ እያደረጋችሁ እንዳትረሱብኝ፣ እንዳትረሱት እሺ። የቁምበርስ የቁምበርስ እኮ ነው። ያ አላህ ይሄ አንድ መዘፍዘፊያ ነው፣ ግን ሲሸራቀቅ ማለት ነው ትንሽ ነው የሚወጣ። አያችሁት? ልጫው ግን ያ አላህ ጀመን ሶስላ ነው የሚመስል። አያችሁት? ቀይ ነው የሚሆነው። ይህ እንትኑ ጓንቱ ሰማያዊ ስለሆነ ነው እንጂ ነጭ በምለብስበት ሰዓት ሶስላ የሞኮ ነው የሚመስለው። ከውስጥ የሚወጣ ቆሻሻ እና ይህን ይመስላል። የኔ ማሮቼ፣ የኔ ውዶችዬ፣ አይዟችሁ እሺ፣ አይዞን፣ አይዞን እሺ። እህቶች እንሰራለን ብለው የሚመጡ ለእህቶቻችን ሳይሰሩ ታመው ይገባሉ። ሞቶ ሬሳቸው ተበድረው የመጡበትን ዕዳ እንኳን የማይከፍሉ አሉ። አልሐምዱሊላህ ረብል ዓለሚን። በህይወት ያለነው ሀያት ይጨምርልን፣ ጤናችንን ይስጠን። እንደ ከውስጥ የሚወጣው አያችሁት ውዶች? እና አልሐምዱሊላህ ረብል ዓለሚን። አይዞን፣ 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 ያልፋል። ደግሞ እኛ በተራችን እንችላለን። ሀገራችን ገብተን ከቤተሰቦቻችሁ ባል ያላችሁ ከባሎቻችሁ ጋር እንያለን፣ ከልጆቻችን ጋር እናት ያላችሁ ከእናቶቻችሁ ጋር። እኔስ እናቴም አባቴንም ሞተውብኛል። ልጆቼ ናቸው። ሴቷን ልጅ እናቴ ነው ያልኳት። ወንዶቹን አንደኛውን አባቴ፣ አንደኛው ሱቄ፣ አንደኛው ደግሞ ቤቴ ነው ያልኳቸው። አልሐምዱሊላህ ረብል ዓለሚን። ስማቸውን እንኳን አባቴ፣ እናቴ፣ ወንድሜ ብዬ ነው ሴቭ ያደረኳቸው ማለት ነው። እና ይሄ ውዶች እንደዛ ነው። እሺ እንዳትረሱት እሺ። እችን ላይክ እና ሰብስክራይብ የምትባለዋንና እችን ኮመንት የምትባለዋን ላስቸግራችሁ እሺ። ጠቅ ጠቅ አድርጓት። ኮመንቷንም ጻፍ 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 እንዴ! እንኳን መሀይም ነኝ። ስጽፍም እየቆጠርኩ ነው። 1 ሰዓት ነው የሚፈጅብኝ ማለት ነው። ወይኔ ሳንዱሽ እየሰራሁ ቁርሴን ረሳሁት። ሳንዱሽን አስገብቼ ረሳሁት እና ጠቅ 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 አድርጋት እየቆጠርኩ ነው አንዳንዷን የምጽፈው ማለት ነው። አሁን ደግሞ እኔ እንደው የጨነቀኝ ነገር ላይቭ ላይ ስገባ ማለት ነው እንግሊዘኛ ማንበብ አልችል፣
አማርኛ ደግሞ እየቆጠርኩም ቢሆን አነብ ነበረ፣ ግን ማታ ማታ አይኔ አይልኝም። ጭንቅ ብሎኛል ውዶችዬ። ቸገረው እንደው ብር ታገኘው ብዬ ነው እንደው ሀገሬ ሂጅ ልጆችን እንኳን ባያቸው እንደው